ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد، ያው በአላህ መንገድ ጥሪ ማድረግ ያለው ፈዳኢል አብዛኛው ሙስሊም ዘንድ የታወቀ ነው። ዳዕዋ በማስተማር ብቻ አይደለም። አንድ ሰው ሰዎችን የሸሪዓ ዒልም ወደሚሰጥበት ቦታ ማምጣቱ፣ የሸሪዓ ዒልም ወደ እነሱ እንዲደርስ በማንኛውም መንገድ ምክንያት መሆኑ ከዳዕዋ የሚቆጠር ነው። አላህም ወደ እሱ ጥሪ የሚያደርጉ ሰዎችን አጅር እንዲሰጠው ምክንያት የሚሆን ነው። በቁርአን አላህ እንዳለው ወመን አሕሰኑ ቀውለን ሚመን ደዓ ኢለላሂ ወዐሚለ ሷሊሐን ወቃለ ኢነኒ ሚነል ሙስሊሚን። ወደ አላህ መንገድ ጥሪ ከማድረግ የበለጠ ያማረ ንግግር የለም። ነቢያችንም ዓለይሂ ሰላቱ ወሰላም በሐዲስ መን ደዓ ኢላ ሁዳ ፈለሁ مثل أجر فاعله ብለዋል። ወደ መልካም ነገር፣ ወደ ተውሂድ፣ ወደ ሱና ይህንን ሸሪዓ ወደ መማር ጥሪ የሚያደርግ ሰው የእሱን ጥሪ ተከትለው ይህንን ሐቅ የሚያውቁ ሰዎችን አጅር አምሳያ ያገኛል። ይሄ ትልቅ ፈድል ነው፣ ትልቅ ኸይር ነው። በእኛ ምክንያት ሰዎች ስለ ተውሂድ፣ ስለ ሱና ትምህርት የሚሰጥበትን ቦታ አውቀው ዓቂዳቸውን ማስተካከላቸው፣ ዲናቸውን መውደዳቸው በእኛ ሐሰና በእኛ ሚዛን ላይ የሚቀመጥ ከሆነ ይሄ ትልቅ ኸይር ነው። ሙስሊም ችላ ሊለው አይገባም። በል የትክክለኛ ኢማን ባለቤቶች መገለጫ እነሱ ያገኙትን ኸይር ለሌሎች እንዲደርስ መጣር ነው፣ መመኘት ነው። አቡበክር አስሲዲቅ ረዲየላሁ ዐንሁ ከነቢያችን ዓለይሂ ሰላቱ ወሰላም እስልምናን ከተቀበለ በኋላ በመጀመሪያው ቀን ብዙ ዒልም፣ ብዙ አያቶችና አሐዲቶች እንኳን እሱ ዘንድ አልነበሩም። ነገር ግን ቀልቡ በኢማን የተሞላ ስለነበር ትልልቅ እስልምናን በትከሻቸው የተሸከሙ ለዓለማት እንዲደርስ ብዙ የታገሉ ሰዎችን ወደ ነቢያችን ዓለይሂ ሰላቱ ወሰላም ይዞ መጥቶ እስልምናን ተቀብለዋል። እነ ዑስማን ኢብኑ ዐፋን፣ እነ ጦልሓ ኢብኑ ዑበይድላህ፣ እነ ዙበይር ኢብኑ ልዓዋም፣ ከዚያም በኋላ ደግሞ ብዙ ሰሓቦችን ረዲየላሁ ዐንሁም አጅመዒን ወደ ነቢያችን ዓለይሂ ሰላቱ ወሰላም ይዞ እየመጣ እስልምናን እንዲቀበሉ ምክንያት ሆኗል። ይህ ስራው ነው ከሌሎች ስራዎች መካከል አላህ ዘንድ ደረጃው ከፍ እንዲል ኢማኑ የነቢያችን ዓለይሂ ሰላቱ ወሰላም ኡማ በአጠቃላይ ኢማን እንዲበልጥ ምክንያት የሆነው። ስለዚህ እኛም ኸይርን ነገር ማመላከት፣ ለሰዎች ጥሪ ማድረግ ከዚህ ደረጃ ከዚህ ኸይር በአላህ ፈቃድ እንድናገኝ ምክንያት ይሆናል። ሁላችንም መነሳሳት አለብን ኢንሻአላህ። ወከዛሊክ ነቢያችንም ዓለይሂ ሰላቱ ወሰላም ሙስዓብ ብን ዑመይርን ወደ መዲና ዳዕዋ ለማድረግ አንሷሮችን ለማስተማር በላኩት ጊዜ ከሱ ጋር አስዓድ ኢብኑ ዙራራ ረዲየላሁ ዐንሁ አብሮ ዳዕዋ ያደርግ ነበር። አስዓድ ግን ሰዎችን በማስተማር በመምከር ሳይሆን የት መሄድ እንዳለበት ይጠቁመዋል፣ ሰዎችን ይሰበስብለታል። እንዲህ ነው ዲን የሚረዳው። የአላህን ቃል በላይ ለማድረግ ሁሉም የሚችለውን መስራት ያለበት። ስለዚህ ሁላችንም ሰዎችን በመጋበዝ አድ በማድረግ እንደዚሁም ሰፋ ባለመልኩ ተደራሽ መሆን የሚችሉ ሰዎች ቻናል ያላቸው ግሩፕ ያላቸው ካሉ ለነሱም እንደዚሁ እንዲያስተዋውቁና እንዲጋብዙ በማድረግ የተውሂድ ጥሪ፣ የሱና ጥሪ፣ የኸይር ነገር መድረሻ ምክንያት መሆን ከአላህ መልካም የምናገኝበት ነው። አላህ ሁላችንን የሚወፍቀን ይቀበለን። هذا والله أعلم. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.